السلام عليكم ورحمة الله وبركاته. سلام تنستلين ጓደኞቼ አንዋር ነኝ። ውድ ኢትዮጵያ ተከታታዮች በጎበጎን እናስብ መልካምነት ለራስ ነውና ጓደኞቼ መላው የሙስሊም ተከታዮች ወንድም እህቶቼ ኢድ ሙባረክ እንኳን ለ1438ኛው በዓል በሰላም አደረሳችሁ እላለሁኝ። ጓደኞቼ ዛሬ የምናየው ምንድነው ስለ ጂቦርድ ወይም ጉግል አፕ ነው። ኪቦርድ ነው። አሪፍ የሆነ ኪቦርድ ነው። አማርኛ፣ እንግሊዘኛ፣ አረበኛ ወደ ፈለግነው ምንጽፍበት አፕ ነው። በአማርኛ ልክ ጽፈን ወደ እንግሊዘኛ መቀየር እንችላለን። በአማርኛ ጽፈን ወደ አረበኛ ጽፈን ቀይረን መላክ እንችላለን። እዛው ላይ ከኪቦርድ ሳንወጣ ማለት ነው። ለሆነ ሰው አፕሊኬሽን ልልክ ቢፈልግም እንኳን ሊንኩን ማለት ነው ከፕሌይ ስቶር ያለውን አፕሊኬሽን ቀጥታ ከዚሁ ከኪቦርድ ሳልሄድ የትም ቦታ ንቅንቅ ሳልል እዛው ኪቦርድ ላይ መጻፊያ ቦታ ላይ ሆኜ ወደ ፈለኩት ሰው ከዛው ላይ ሆኜ እልካለሁ ማለት ነው። በጣም አሪፍ የሆነና ተወዳጅ የሆነ ኪቦርድ ነው። አማርኛ መጻፊያ፣ እንግሊዘኛ በጣም ደስ ይላል። ተወዱታላችሁ በጣም ተስፋ አድርጋለሁኝ። እሺ ጓደኞቼ ሰብስክራይብ ያላደረጋችሁኝ ሰዎች ማለት ነው ዩቲዩብ ቻናሌ ላይ ኢትዮ አፕ ብላችሁ በመግባት ሰብስክራይብ አድርጉኝ። የምለቃቸው ቪዲዮዎች ቶሎ ይደርሳችኋል ማለት ነው። ሰብስክራይብ ስታደርጉ ኢትዮ አፕ ብላችሁ ልክ ጽፋችሁ በመግባት ሰርች ማድረጊያው ላይ እዚህ ጋር ሰብስክራይብ የምትብል ቀይ ጽሁፍ አለች። እሷን አንዴ ኦኬ በሏት። ከዛ እዚህ ጋር የደውል ምልክት ትመጣላችኋለች። እሷን ጫን ስሏት የከቨር ምልክት አላት። ይሄ ማለት ሁሌም የምለቃቸው ቪዲዮዎች ኖቲፊኬሽን ይመጣላችኋል ማለት ነው፣ ወዳው እንደለቀኩት ማለት ነው። እሺ ጓደኞቼ አፕሊኬሽኑን ጂቦርድ የሚባል ጉግል ኪቦርድ የሚባለው ማለት ነው ከየነ ሰርች ምናደረገ ያው ፕሌይ ስቶሪ ላይ ዳውንሎድ ታደርጉት ትችላላችሁ። ጂቦርድ ብላችሁ በመጻፍ ማለት ነው ይመጣላችኋል። ይኸው በፎቶ እሱንም ኦኬ ብላችሁ ሰርች አድርጋችሁ ኢንስታል ታደርጉታላችሁ ማለት ነው። እዚህ ጋር ኦፕን እንለዋለን። እናንተ ያው እኔ ኢንስታል ስላደረኩት ነው ኦፕን ትሉታላችሁ። ለቀጥታ እንደዚህ ይመጣላችኋል። እዚህ ጋር ኢንፑት ሜትድ የምትስመጣ ኢንፑት ሜትድ የምትለዋን ጫን ትሉታላችሁ። እዚህ ጋር እንግሊሽ የሚላለ እንግሊሽ የሚለውን እሱን ኦኬ ትሉታላችሁ። ላይኛው ላይ ታደርጉታላችሁ። እንደዚህ ደን የሚል ሲመጣ ደግሞ ራይት ታደርጉታላችሁ። ቀጥታ ወደዚህ ያስገባናል። እዚህ ጋር እንግሊሽ የሚለውን ላንጉዌጅ የሚለውን ማለት ነው ኦኬ ትሉታላችሁ። እዚህ ጋር እቺን ኦፍ ታደርጓታላችሁ ሌላ ቋንቋ ለመጨመር ማለት ነው። እዚህ ጋር አምሃሪክ የሚለውን ለምሳሌ ኦን ታደርጉታላችሁ። አረቢክ የፈለጋችሁትን ቋንቋ ልክ እንደዚህ አድርጋችሁ ታስገባላችሁ ማለት ነው ጓደኞቼ። ከዛ በኋላ ያው ባክ ይሉጣ እኔ ወደ ኋላ መልሳለሁ። እዚህ ጋር ሴቲንጎችን እናስተካክላቸው በኋላ ስንጽፍ እንዳይረብሽ ማለት ነው። ፕሪፈረንስስ የሚለውን እሱንም ኦኬ እንለዋለን። እዚህ ጋር ይኸው በዚህ አይነት መልኩ ሴቲንጎችን እናስተካክላቸው። ኪቦርድ ሄት የሚለውን ይሄን ኪቦርድ ለማተለቅ ማለት ነው ትልቅ ለማድረግ ኪቦርድ ሄት የሚለውን ይሄን ኦኬ እንለውና እቺን ወደ ላይ እንጨምረዋለን። ትልቅ ፊደሉ ያው ተለቅ እንዲል ማለት ነው። ከዛ ኦኬ እንለዋለን። የፈለግነውን ይኸው ልክ እንደዚህ አድርገን ይሄንን ኦፍ ቫይብሬቱን ያው እንደዚህ ኦፍ እናድርገው። ከዛ በኋላ ባክ ብለን እንወጣለን። ቴክስት ኮሬክሽን የሚለው ላይ እዚህ ጋር እንገባለን። ይሄንን እናስተካክለው። ሾጀስ ይሄንን ኦፍ እናደርገዋለን ስንጽፍ እንዳይረብሸን ማለት ነው። እዚህ ጋር አውቶ ኮሬክሽን የሚለውን ይሄንን ኦፍ እናደርገው። ይሄን በራሱ ጊዜ እንዳልባስ ነው። እነዚህን ኦፍ እናደርጋቸው ሴቲንጉን። ሌላ ግላይድ ታይፒንግ ነው የሚለው ይሄንንም ያው ኦፍ እናደርጋት። ኦኬ እንኳን ችግር የለውም። አድቫንስድ ሴቲንግ አድቫንስድ ነው ኦፍ እናደርገው። እንደዚህ አይነት መልኩ እናስተካክላቸው። ቲም መቀየር ከፈለግን ነው እዚህ ጋር መጻፊያውም እንትኑ ማለት ነው የኪቦርዱን በጥቁር በነጭ ለማድረግ ከፈለጋችሁ ይኸው ለምሳሌ በጥቁር ማድረግ ከፈለኩኝ ይኸው ይሄን ኦኬ ለዋለው። እቺን ኦን ካረኳት ከኋላ በኩል ከባክግራውንዱን ይኸው ከፊደሎቹ በጀርባ የሚያስቀምጣቸው እንትናሉ ኦፍ ካረኩት ደግሞ ይኸው እዚህ ጋር ማየት ትችላላችሁ ማለት ነው። እንደፈለጋችሁ እንዲያርጋችሁ አፕላይ ትሉታላችሁ። እንደዚህ አድርገን ይሄን ሴቲንግ እናስተካክለው። ከዛ በኋላ ይኸው እስኪ ለምሳሌ ዋትስአፕ ልግባና ወይም አንድ ቦታ መጻፊያ ቦታ ኦኬ ቢገባውኝ ልክ እንደዚህ ይመጣልናል ማለት ነው። የፈለኩትን ነገር ያው ልጽፍ ቀላል ነው ማለት ነው ጓደኞቼ። እንደዚህ አድርጌ የፈለኩትን ነገር በዚህ አፕ መጻፍ እችላለሁ። ለምሳሌ አማርኛ ጽፌ ወደ እንግሊዘኛ ሊቀየር በለዚህ ጋር ያው ጂ የምትለዋን ኦኬ እንላታለን። ከዛ በኋላ እዚህ ጋር የጉግል ትራንስሌት ምልክት አለች። እሷን ኦኬ እላታለሁኝ። እዚህ ጋር አሁን የፈለኩትን ልጻፍ ብል አሁን ለምሳሌ ሃይ ጓደኛዬ እንዴት ነህ ብዬ ጽፌያለሁኝ። ወደ እንግሊዘኛ ቀየረልኝ ማለት how are you my friend አለኝ። ቋንቋ ወደ አረበኛ ላድርገው ብል እዚህ ጋር ያው እንግሊዝ አለች። እንግሊዝ የምትለዋን እሷን ኦኬ እላትና እዚህ ጋር ቋንቋ የፈለኩትን ቋንቋ ወደሚቀይርልኝ ወደ ፈለኩት አረጋዋለሁ ማለት ነው። ልክ እንዲህ አድርጌ መቀየር እችላለሁኝ። ሌላው እስኪ አሁን ለምሳሌው ልጻፍ ይኸው አባት ብዬ ብጽፍ አባት
ከላይ ምን ይለኛል ፋዘር ብሎ በእንግሊዘኛ ልክ እየጻፈው ነው ማለት ነው። እዚህ ጋር እንግሊዘኛ ስለሆነ ማለት ነው ወደ ፈለኩት ቋንቋ እንዲያርጌ መቀየር ይችላል። ከዛ በኋላ ምንድነው ሴንድ ለዋለሁ እዚህ ጋር ሰርች ባለው ቀጥታ ሄደ ማለት ነው። እንደዚህ አድርጌ የፈለኩትን ቋንቋ ጽፌ መቀየር ወደ ፈለኩት ማድረግ ይችላል። ቋንቋ ለመቀየር ደግሞ ይቺን ጠቅ ታረጓታላችሁ ይቺኛው ማለት ነው። እሷን ጠቅ ታረጓት ይኸው ቋንቋ ይቀይርልናል ማለት ነው። ወደ ፈለግነው ነገር እንደዚህ አድርጎ ይቀይርልናል ማለት ነው። ቁጥር ከፈለጋችሁ ደግሞ ቁጥር የሚለው ነው እዚህ ጋር አለ እንትን ቁጥሮችን መጠቀም ከፈለጋችሁ እዚህ ጋር በሰፊው መጠቀም ከፈለጋችሁ ደግሞ ፈለጋችሁትን እንዲህ በቀላሉ መጠቀም ትችላላችሁ ማለት ነው ጓደኞቼ። እሺ ሌላው ደግሞ ምንድነው እስኪ እዚህ ጋር ያለው ለጓደኛ ይሄ ሊንክ ላክብል አሁን ለምሳሌ ይሄን አፕሊኬሽን ላክብል የትም ቦታ መሄድ አይጠበቅብኝም። ይሄን አፕሊኬሽን ብቻ ሳይሆን የፈለኩትን አፕ ላክብል ስሙን ካወቁት እዚህ ጋር ጽፌ ሰርች ማድረግ ነው። ጉግል የምትለውን ኦኬ እንላታለን። ከዛ እዚህ ጋር እንጽፋለን። አሁን ለምሳሌ ጉግል ኪቦርድ አፕ የሚለውን ይሄው ጽፌዋለሁኝ እሱን ኦኬ ለዋለሁኝ። ከዛ አስተቀጣ ሰርች ያደርግልኛል። ልክ ሰርች አድርጎ እንደዚህ ከጉግል ላይ ያመጣልኛል ማለት ነው። ይሄው ወደ ጎን እስኪ ፕሌይ ስቶር ላይ ያለው አፕ ጉግል ፕሌይ የትኛው ነው እስኪ ጂቦርድ ዘ ጉግል ኪቦርድ አንድሮይድ አፕ ይላል። ጉግል ፕሌይ ላይ ያለው ነው ይሄ መጥቶልኛል ማለት ነው። ይሄንን ነው መላክ ብፈልግ ለጓደኛ ምንድነው ማድረገው እዛው ያወራ ነው አይደለ ኦኬ ነው የምለው ራሱን ልክ ኦኬ ስለው እንደዚህ ይመጣል። ሴንድ ለዋለሁኝ እዚህ ጋር ቀጥታ ሄዳለት ማለት ነው። ይሄው እስኪ ለማረጋገጥ ኦኬ ለዋለሁኝ ቀጥታ የት ይወስደኛል ጉግል ፕሌይ ነው የሚወስደኝ እና አፕሊኬሽኑ ጋር ነው የሚወስደኝ። ቀጥታ ዳውንሎድ ያደርገዋል ማለት ነው። እንዲህ አድርጌ የፈለኩት ቦታ ላይ ስሙን ካወኩት በኪቦርድ የትም ቦታ መላክ እችላለሁ ማለት ነው ጓደኞቼ። ልክ እንዲህ አድርገን መጠቀም እንችላለን። ሌላው ያው እዚህ ጋር ጠቃርገን ኢሞጂ ያለው እሷን ጠቃርገናት እዚህ ጋር የፈለግነውን ኢሞጂ መጠቀም እንችላለን። ያው እዚህ ጋር እንደዚህ አድርገን የፈለግነውን ኢሞጂ መጠቀም እንችላለን። ሌላው ከርሰር አለው። ለምሳሌ ሃይ ሰላም ናችሁ ይብጽፍ ከርሰራውን እዚህ ጋር ለመግባት እዚህ እንግሊዝ ምትራጋ ከታችኝ ማለት ነው። ከርሰራውን ወደ ጎን አያችኋት ላይ ማለት ነው። ፈለኩት ቦታ ላይ እዚህ ሁኜ ማንቀሳቀስ ይችላል ማለት ነው። ከዛ የፈለኩት ቦታ ላይ ተሳትፉት ነገር ካለ እዚህ ሁኜ አንቀሳቅሰውና ሰርጄ ትለዋለሁ። ማጥፋት በፈልግ ደግሞ ምንድነው ማረገው ከኤክስ ጀምሬ እንደባረገው ባንዴ ሁሉንም ነገር ይሰርዝልኛል ማለት ነው። ልክ እንዲህ አድርጌ በቀላሉ መጠቀም ይችላልኝ። ያው አማርኛ መጻፊያውም ያን ያክል እንትን የሚከብድ አይደለም፣ በጣም አሪፍ ነው። እዚህ ጋር ሃይ አለ ሃይ ሰላም ናችሁ ለማለት ሃይ በፍጥነት ለመጻፍም በጣም ቀላል ነው ማለት ነው። ያው ሃይ ሰላም ናችሁ እንዲህ አድርጌ በቀላሉ ጽፌ ሴንድ ማለት ይችላል ማለት ነው እንደዚህ። እና በጣም አሪፍ የሆነ ለአጠቃቀም ቀላል የሆነ አሪፍ ኪቦርድ ነው። በጣም ተወዱታላችሁ እየተስፋ አደርጋለሁ ጓደኞቼ። እንዲህ አድርገን በቀላሉ መጠቀም እንችላለን ጓደኞቼ። እሺ በተረፈ ያው አፕሊኬሽኑን ከወደዱት ላይክ ይግጩኝ። በያላችሁበት ሰላሙን ያብዛላችሁ ባይ